እግዚአብሔር ለካ ለሚወደው ሰው የሚሰጠው የመጨረሻው ስጦታ መንፈስ ቅዱስ። እግዚአብሔርን ሙቭ የሚያደርገው የሚያንቀሳቅሰው ነገር ከእምነት የበለጠ ፍቅር ነው። አይገርም? ከመስመር ያለፈ ዲፕሬሽን እኮ እግዚአብሔርን ካለመውደድና ራስን በጣም ከመውደድ የመጣ ነው። መንፈሳዊ እውርነት ማለት በጥላቻ መኖር ነው። ስለዚህ ልብህ ላይ በጣም ከከበደ ብራዘር ከራስ ጋር ጥልነህ መጀመሪያ ከራስ ጋር ታረቅ። ማይንድ ውስጥ ያለውን ጦርነት እስቲ ረገብ አድርገው፣ ከእግዚአብሔር ጋር ተስማማ። ጌታ ሆይ እኔ አንተ እንደምትፈልገው እየወደድኩ እንዳልሆነ አውቃለሁ፣ እባክህን በምህረት አግዘኝ። በእግዚአብሔር መንግስት ውስጥ የመጨረሻው ትልቁ መገለጥ ምን ይመስላችኋል? ክርስቶስ። ማርቆስ 12:30 አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹምም ሐሳብህ፣ በፍጹምም ኃይልህ ጌታ አምላክህን ውደድ። ባለ ኃይል ሁሉ፣ በነፍስ ውስጥ ባለው አንደርስታንዲንግ ኢማጂኔሽን ሁሉ፣ በሐሳብህ ሁሉ፣ በአቅምህ ሁሉ with all የቀረ አቅም እስከማይኖር ድረስ፣ ሌላ ሐሳብ እስከማይኖር ድረስ በህይወትህ በነፍስህ እግዚአብሔር አምላክን ውደድ። ቀጥሎ ሁለተኛይቱ ደግሞ ባልንጀራህን እንደ ራስህ ውደድ የምትል እርሷን የምትመስል ይህች ናት። ከዚህ የሚበልጥ ሌላ ትእዛዝ የለም። ጌታ ኢየሱስ ምን አለ? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ሁሉ የሚበልጠው ደግሞ ማን ነው አለ? አይገርም? እኛ አሁን ብዙዎቻችን ታላላቅ እምነት ቢኖርን ነው ደስ የሚለን። እግዚአብሔር ግን ፍቅር ይበልጣል አለ። የፍቅሮች ሁሉ አውራ፣ የመገለጦች ሁሉ የመጨረሻው መገለጥ እግዚአብሔርን መውደድ ነው። እግዚአብሔርን ስንወድ ግን ራሳችንን በምንወደው መጠን አይደለም። with all አሁን ስንት ፐርሰንት ሐሳባችን፣ በስንት ፐርሰንት አቅማችን፣ በስንት ፐርሰንት ነፍሳችን እግዚአብሔርን እንደምንወድ እግዚአብሔር ያውቃል። የሁላችን እኩል አይደለም። አንዳንዱ ይሄ ነገሩ እስኪሆንለት፣ ይሄ ነገሩ እስከማይበላሽበት ነው የሚወደው። እግዚአብሔርን የመውደድ ሚስጥር በጣም ጥልቅ ነው። ዮሐንስ 14:15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ እንዲኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። if you love me ሰሬንደር አድርጉ፣ ለእኔ ፈቃድ ራሳችሁን አስገዙ። እንደሱ ማድረግ ስትጀምሩ እኔ ሌላ አጽናኝ እንዲሰጣችሁ ጸልያለሁ። እሱ ዓለም አያውቀው፣ ዓለም አይረዳውም። እናንተ ግን ከእናንተ ጋር ስለሚኖር በውስጣችሁ ስለሚኖር ታውቁታላችሁ። አውቶማቲካሊ እግዚአብሔር በመንፈሱ ይባርካል ማለት ነው። እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካምን የምታደርጉ ከሆነ የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው? እግዚአብሔር ለካ ለሚወደው ሰው የሚሰጠው የመጨረሻው ስጦታ መንፈስ ቅዱስ። እግዚአብሔር አብ ራሱ ስለ ኢየሱስ እንደሚወደው የተናገረው መንፈስ ቅዱስ ሲመጣበት ነው። የምወደው ልጄ በሱ ደስ የሚለኝ እሱ ነው፣ እሱን ስሙት ያለው መንፈስ ቅዱስ በርግም መልክ ሲመጣበት። እግዚአብሔርን መውደድ በጣም ስትጨምር የመንፈስ ቅዱስ ስጦታ በህይወት እየበዛ ነው የሚሄደው። የሚወዱኝን እወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ፣ ተክተው የሚሹኝ ያገኙኛል። እድሜ ዘመናችሁ መሳሳት የሌለባችሁን አንድ ነገር ልንገራችሁ። እግዚአብሔርን የሚወድ ሰው፣ ለእግዚአብሔር ለመኖር እድሜውን ዘመኑን የሰጠ ሰው ስህተቱን እንኳን ብታየው ከሱ ሰውዬ ጋር መጣላት ብትጀምሩ ሁሌ ጊዜ የምትሸነፉ እናንተ እንደሆናችሁ ታውቃላችሁ። የሆነ ነገር እኮ ስትወድ ባይዞ ስለሱ ነገር ሲወራ በማሽን ሲያየው የደም ዝውውር በጣም ሌላ እንደሆነ ታውቃለህ። ስለምትወደው ነገር ሲወራ የብሬን ሴሎች ራሱ አዳዲስ ነገር ይፈጥራሉ። የምትጠላውን ነገር ሲወራብህ አእምሮ ውስጥ የሆነ የተቋቆረ እንደዚህ አይነት ነገር እኔ በእንትን ስካን አድርገው ሲያሳዩ አይቻለሁ።
እንኳን እግዚአብሔር በራዲዮሎጂ በመናምን ይታያል። የምትወደውና የማትወደውም እያወሩ በጆሮ እያወሩ አይነን ጨፍነው እንትናን ይወዳል እንትናን ይጠላል ሳይንቲስቶች እንደሚሉ ታውቃላችሁ። እግዚአብሔር ደግሞ መንፈስህን እኮ ነው የሚያየው። እዚህ አይ ላቭ ዩ ጂሰስ ማለትና ሪል እግዚአብሔርን መውደድ በጣም የተለያየ ነገር ነው። ሰው ፊትን ያለ እግዚአብሔር ግን ልብን ያህል ያለ እኮ ጌታ ስለ ዳዊት በዛ ጊዜ ነው ኤልያብን ሊቀባ ሲል አንተ መልኩን አይተ ትከሻውን አይተ ቁመቱን አይተ ነው ሰው ፊትን ነው የሚያየው። እኔ ግን ልብን ነው የማየው። እኔን የሚወደኝ እዛ ምድረ በዳ ክራር እየተጫወተ ነው ያለው። የኔን ሐሳብ የሚያስቀጥለው እሱ ነው። የእስራኤል ንጉሥ እሱ ነው። ድንኳን የሚሰራልኝ እሱ ነው። ከተማ የሚሰራልኝ እሱ ነው። ዋይ ይወደኛል። እሱ አስቀድሞ ወዶናልና እኛ እንወደዋለን። የሰው ፍቅር እንደሱ ነው። ባይወደንስ አስቀድሞ ሰይጣንን እንኳን ወዶ ማን ወዶ ለምን መሰላችሁ? ስለማይወደን አይገርም? አንደኛው ዮሐንስ 4:19 እርሱ አስቀድሞ ወዶናልና እኛ እንወደዋለን። we love because he first loved us። በበደላችንና በኃጢአታችን ሙታን በነበረን ጊዜ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። የማይወደዱትን እኛን ወደደን። ከና ኃጢአታችን ወደደን። ሙታኖችን ወደደን። ምን አማራጭ አለን እሱን ከመውደድ ውጭ? ስለወደድ ነው ግን አይደለም የወደደን። በዚህ ምድር ላይም ሆነ በሚቀጥለው በሚመጣው ዓለም እግዚአብሔርን ከመውደድ በላይ ሌላ ትልቅ መገለጥ የለም። እግዚአብሔርን ሙቭ የሚያደርገው የሚያንቀሳቅሰው ነገር ከእምነት የበለጠ ፍቅር ነው። አይደለም? እምነታችሁ በፍቅር ነው የሚሰራው ይላል። የእምነት ነዳጅ ራሱ ፍቅር ነው። ስለዚህ እኛ የምንወደው እሱ ስለወደደን ነው። እኛ የምንወደው ስለሚፈውሰን ነው። እኛ የምንወደው ስለሚያበላን ነው። እኛ የምንወደው አምላካችን ስለሆነ ያለሱ ሕያዋን ስላልሆንን ነው። የእኛ ኮንዲሽናል ነው ፍቅራችን። ስለዚህ የሱ መውደድ ነው እንድንወዱ ያደርጋል። ሰው ሆኖ መጥቶ መሞቱ የእኛን ሞት መውሰዱ በሱ ነው። በጣም መጽሐፍ ቅዱሴን ሳጠና ብዙ የእግዚአብሔርን ሰዎች ኢንተርቪው ሳደርግ በእግዚአብሔር ቤት ከሕፃንነቴ ጀምሬ ሳደግ ያየሁትን አንድ ነገር ልንገራችሁ። እንደ እግዚአብሔር መወደድ የሚወድ የለም። ወደድ ነው አልወደድ ነው ጉዳይ የለው ምናምን የሚሉ ሰዎች ከራሳቸው ነው። መጽሐፍ ቅዱሳዊ አይደለም። እግዚአብሔር በጣም መወደድ ይወዳል። ለምን መሰላችሁ? ኔቸሩ ፍቅር ነው። እሱ ራሱ ፍቅር ነው። እንደ እግዚአብሔር መወደድ አትወዱም እናንተ። የሚወዱኝን ወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ አለ። ስለዚህ ስንወደው ደስ ይለዋል እግዚአብሔር። በጣም ይወዳል መወደድ። የፍቅር እጦት እኮ ኖሮበት አይደለም፣ ግን ፍቅር ነው። የሱን ኔቸር ሰው ውስጥ ሲያይ ደስ ይለዋል። የሱን ማንነት ሰው ውስጥ ሲያይ ደስ ይለዋል። እግዚአብሔርን መውደድ እኮ ለእግዚአብሔር ጸጋ ምላሽ መስጠት ነው። ለመወደዳችን ምላሽ መስጠት ነው። ለማንነቱ ምላሽ መስጠት ነው። ምላሽ መስጠት እኮ ነው አይደል? መስቀል ላይ ላየነው ፍቅር ምላሽ መስጠት እኮ ነው። ላየነው፣ ለዳሰስነው፣ ለጨበጥነው፣ ለቀመስነው ፍቅር ምላሽ መስጠት እኮ ነው እሱን መውደድ። ሮሜ 5:8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል።
አሁን እንግዲህ ተመልከቱ፣ በእግዚአብሔር መንግስት ውስጥ የመጨረሻው ትልቁ ፓወር ፍቅር ነው ማለት ነው። ሰማይና ምድርን የሚያናውጥ ኃይል ማለት ፍቅር ነው ማለት ነው። የሞተ ማስነሳት አይደለም፣ እውር ማብራት አይደለም፣ ባህር መክፈል አይደለም፣ እግዚአብሔርን መውደድ ነው። አይገርም? እግዚአብሔር የሚደነቅበት ሰው ማለት የሚወደው ሰው ነው። እግዚአብሔር የሚንቀሳቀስለት ሰው የሚወደው ሰው ነው። ሰማይ አብሮት ባክ የሚያደርግለት ሰው የሚወደው ሰው ነው። ብዙም ቢለፋ አይደለም፣ እንደ ማርታ የሚወደው ሰው በልቡም በሐሳቡም በህልሙም በቅዠቱም በመዝሙሩም በስብከቱም ኑሮ ሁሉ እግዚአብሔር የሆነ ሰው ሰማይ ከሱ ጋር ነው ያለው። እግዚአብሔር ፍቅሩን በመንፈስ ቅዱስ በልባችን ያፍስስ። ሰው እኮ ሲወድ፣ ልጆቹን ሲወድ፣ ፍቅረኛውን ሲወድ፣ ቤተሰቡን ሲወድ ኮንትሮል ነው አይደል የሚያጣው? በቃ ፓወርለስ እኮ ነው የሚሆነው። ፍቅር እኮ ፓወርለስ ነው የሚያደርገው እንጂ ፓወርፉል አያደርግም። የራስን ነገር መተው፣ ካንተ በላይ ለሌላ ማሰብ ትጀምራለህ ስትወድ። አእምሮውን ሁሉ የሚቆጣጠር እሱ ነው። የሚወደኝ ካለ ለጌታ ኢየሱስ በመጀመሪያ ራሱን ይካድ። ከዛ በኋላ መስቀሌን አላለም፣ የራሱን መስቀል ተሸክሞ ይከተል። ፍቅር በሰዎች ዘንድ ስማርት ሆነ እንድትታይ አያደርግም፣ ሞኝ እንድትሆን ነው የሚያደርገው። ስራ ፈት የሆንክ እስኪመስል ድረስ ነው የሚያደርገው። ለካ ፍቅር ነው የእግዚአብሔር ፓወር በአንተ ውስጥ እንዲሰራ ከእግዚአብሔር ጋር ኢን አላይመንት የሚያስገባ ፍቅር ነው። የእግዚአብሔር ሐሳብ፣ የእግዚአብሔር ፕሮግራም ወደ አንተ እንዲመጣ ተምዘግዝገው እንዲመጣ እንደ ማግኔት የሚስበው ለካ እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ከእግዚአብሔር ይልቅ ለአንተ ነው የሚሰራል። እግዚአብሔርን የሚወድ ሰው፣ በፍቅር በኃይል የሚመላለስ ሰው ሱፐር ነው፣ ሱፐር ሂውማን። ለካ እግዚአብሔር ሳምራዊቷ ሴት ጋር ግድ ያለበት ስለምትወደው፣ ዘኪዮስ ቤት የገባው ስለሚወደው። እግዚአብሔርን የሚወዱ ሰዎች ጌታ ማለፍ አይችልም። ምኩራብ የሰሩለት፣ ቤት የሰሩለት፣ ያመለኩትን ማለፍ አይችልም። እግዚአብሔር ከሚወደዱ ነገሮች አንዱ መሆን አይፈልግም። ዋናው ነው መሆን የሚፈልገው። ሞኝ አይደለም። ጌታ ሆይ እንደወደ እርዳኝ እባክህ። በቃ የፈለግከውን ነገር ውሰድና አንተን የመውደድ ጸጋ ጨምርብኝ። አይኔን ከፍተህ እንደወድህ አድርገኝ። ስወድህ እታዘዝሃለሁ፣ ስወድህ አገለግልሃለሁ፣ ስወድህ ለአንተ ብቻ እኖራለሁ፣ ስወድህ የተፈጠርኩበትን ዓላማ ሙሉ በሙሉ ጨርሼ ከዚህ ምድር ሄዳለሁ። ራሴን ከመውደድ እድናለሁ፣ ከጊዜያዊ ፕሌዥር ወጣለሁ። ከኔ ውጭ ሌላ አማልክት እንዳይኖር። እኔ ቀናተኛ አምላክ ነኝ፣ አልወድም ሌላ ሰው ስታመልኩ። ፍቅር አይቀናም የሚለውን ፓርት እኔ እሱ ቦታ ሲተረጉም የሆነ ችግር ያለው ይመስለኛል። የእግዚአብሔር ቃል ችግር አለው እያልክ ነው ትሉኝ ይሆናል። እግዚአብሔር እኔ ቀናተኛ ነኝ፣ እሱ ቀንቶ እናንተ አትቅኑ አይልማ። እግዚአብሔር ምን አይነት አምላክ እንደሆነ ልንገራችሁ። ሌላ አማልክት አያውቅም እግዚአብሔር። ሌላ ነገር ከሱ የበለጠ እንድንወድ አይፈልግም። እሱን ግን ከምንም በላይ ከወደድ ነው የመጀመሪያ ስጦታው መንፈስ ቅዱስ ነው የሚሰጠው። የሚወደኝን አለ ጌታ ኢየሱስ አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በዚያ ቤትም መኖሪያ እናደርጋለን። ሌላ ቦታ ደግሞ ይላል የሚወደኝን ራሴን እገልጥለታለሁ። እውነቱን ልንገራችሁ አይደል፣ እነዛ የኤማውስ መንገደኞች ኢየሱስን በጣም የሚወዱ ናቸው።
ተከተሉት፣ ይቤዠናል ብሎ አመኑት። ከእሱ ጋር በቃልና በሥራ ብርቱ መሆኑን ያውቃሉ። በቃ ሁሉን ነገር ትተን ተከተል ነው ያሉ እውነታቸውን ነው። እዛ ኢየሱስ ተሰቅሎ ሲሞት አይ በቃ ተነስቷል ተብሎ ራሱ ተነግሯቸው አይ በቃ አሁን ይቅርብን፣ እኛ እንደዚህ ይሞታል ብለን አይደለም፣ እኛ ይቤዠናል እስራኤልን ይቤዣል ብለን አስበን እንጂ በቃ ብለው ባልና ሚስት ሊሆኑ ይችላሉ። አንድ ቤት ነው የገቡት። እየሄዱ እያለ ኢየሱስ ተገለጠላቸው። አሜን። ወዴት ነው የምትሄዱት? ምን ሆናችኋል? ጠውልጋችኋል፣ ያዘናችሁ ትመስላላችሁ። ዘኔ ፕሮብለም ሲላቸው እንተ ደግሞ አልሰማም እንዴ? በቃልና በስሩ ብርቱ የነበረ ነብይ፣ እውነተኛ ነብይ ሞተ እኮ። እናንተ ደግሞ አላነበባችሁም እንዴ ይላቸዋል። አላወቁትም። ከሞት የተነሳውን እንዲህ በቀላሉ ማወቅ አይቻልም። ሲነግራቸው ውስጣቸው መቃጠል ጀመረ። እየተንተከተኩ ነው የደረሱት። ሲደርሱ አይ አንተማ ጌታችንን ቃል ነግረህን አትሄድም ታድራል አይ አላቸው። ግድ ብሎ እጁን ይዞ ጠምዝዞ አስገቡት። እንጀራ ቆርሶ ሲሰጣቸው ኢየሱስ ይወዱታል። ዘመናቸውን ሰጥተውታል። እድሜያቸውን ሰጥተውታል። ሁሉ ነገራቸውን ሰጥተውታል። አዝነው ሲሄዱ ሊተዋቸው አይተዋቸው፣ ይመልሳቸዋል ወደ ዴስቲኒያቸው። እግዚአብሔርን የሚወድ ሰው የሚያክል እድለኛ እዚህ ፕላኔት ላይ የለም። ከሀገር መሪ የበለጠ፣ ከሀብታም ነጋዴ የበለጠ፣ ብዙ ትምህርት ከተማረ ሰው የበለጠ፣ ብዙ ሌጋሲ እዚህ ምድር ላይ ከተከለ ሰው የበለጠ እግዚአብሔርን የሚወድ ሰው ይበልጣል። በጌታ ደስ ይበልህ። የልብህንም መሻት ምን ያደርጋል? ይሰጣል። የደስታ ምንጭ እግዚአብሔር ሲሆን፣ ሜዲቴሽን እግዚአብሔር ሲሆን፣ የልብን ሐሳብ የተቆጣጠረው እግዚአብሔር ሲሆን፣ መሻት ያንኳኳ ነው መጥቶ ፓኬጅ ነው የሚመጣው። በእግዚአብሔርን በመውደድ ብቻ የሚሄዱ በሽታዎች አሉ ከኛ ውስጥ። ከመስመር ያለፈ ዲፕሬሽን እኮ እግዚአብሔርን ካለመውደድና ራስን በጣም ከመውደድ የመጣ ነው። እግዚአብሔርን ስትወድ ዲፕረስድ መሆን አትችልም። በጌታ ስትደሰት እግዚአብሔር ልብ ውስጥ ገብቶ ምን እየፈለክ እንዳለ ይሰጣል። ዳዊት ለዚህ ማሳያ ነው። አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ የምታመንብህ ኩራቴ እወድሃለሁ። ሮሜ 8:28 ሁላችን የምንለው ነው። ይሄ ቦታ ግን ስለ እግዚአብሔር ፍቅር ነው የሚያወራው። እግዚአብሔርን ለሚወዱት እንዳትረሱ፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ። አዲሱ ትርጉም ነገር ሁሉ ተያይዞ ለበጎ። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር አብ ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በሏ ከአሸናፊዎች እንበልጣለን። አሁን ከዚህ ቀጥሎ ያለውን እንግዲህ አንብቡ። ሞት ቢሆን ድምጻችሁን ከፍ አድርጉና ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣው ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ እግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ሐዋርያው ጳውሎስ ሚስጥሩ ያለው እዚህ ጋር ነው። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። አንደኛ ቆሮንቶስ 2:9 ሁላችን የምንለው ነው። ዓይን ያላየው ጆሮ ያልሰማው በማንም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ። ምን ሆነው ነው እነዛ ሰዎች ግን በመጋዝ ተሰንጥቀው የሞቱት? ምን ሆነው ሰም እየተቀቡ እሳት ውስጥ ዘለው የገቡት? ምን ሆነው ነው ሚሽነሪ ሆነው ከገጠር ገጠር እየተንከራተቱ እየታሰሩ እየተገረፉ
ለመሞት ፈቃደኛ የሆኑት? እንዴት ከሞት በረታ ፍቅራቸው? እንዴት ሞት ሊቀላቸው ቻለ? ሞት ለሰው ሁሉ የሚከብድ ሞት ለነሱ እንዴት መጫወቻ ሆናቸው? እንዴት ደስ እያላቸው እየሳቁ ሞቱ? እንዴት ተንከራተቱ? እንዴት ዞሩ? አንዳንድ ሰዎች ጋር እኮ አገልጋዮች ተገናኝታችሁ ስታወሩ እኔ በእውነት ጌታን ተቀብያለሁ እኔ ብለህ እኮ እንድትመለስ የሚያደርጉ ሰዎች አሉ። በዚህ ሀገር እንደዚህ አድርጌ እንዲህ ቸርች ተከዬ እንዲህ ወጥቼ በዚህ ተደብድቤ በዚህ ታስሬ በዚህ ቆስዬ በዚህ ወጥቼ አሁን ደግሞ እግዚአብሔር ረድቶኝ እንደዚህ አይነት ቦታ ልሄድ ነው። አንዳንድ ሰውስ ሃሌሉያ ጌታን ከተቀበልኩ 20 ዓመቴ ነው። እንዴት ነው ትመሰክራለህ? ወይ ጌታ እሱ እንኳን እኔ ብዙ ስጦታ የለኝም፣ እኔ ያው ጌታን አመልካለሁ ወደዋለሁ። አትወደው። ጌታን ወዶ ስለሱ ዝም የሚል የለም። ጌታን ወዶ እሱን ለማገልገል በመነቤላ እንደዚህ የሚነሳ ሰው የለም። ጌታን ወዶ ተሰደብኩ ብሎ አገልግሎት የሚያቆም የለም። ጌታን ወዶ የእግዚአብሔርን ቤት ለማጥፋት ከውስጥ ሰው የሚያደራጅ የለም። አጋንንት ሉሲፈር ነው። ጌታን የሚወድ ሰው ምን ልሁንልህ እኮ ነው የሚለው። ምን ልሁንልህ፣ ምን ላርግልህ፣ የት ልሄድልህ፣ የቱን ጋፕ ልዝጋልህ? እግዚአብሔር ሆይ እግዚአብሔር ሙቭ የሚያደርገው እሱ ነው። ትልቅ ክሩሴድ ማድረግ እግዚአብሔር ምን ይገርመዋል? ዓለም ላይ ያለው ህዝብ እኮ በገንቦ ውስጥ እንዳለች ጠብታል። ጌታን ስትወደው ቸርች ስታጸዳ በፍቅር ስለሆነ ከትልቅ ክሩሴድ የበለጠ እግዚአብሔር ያያል። የምትሰራው ማንኛውንም ስራ እሱን በመውደድ የምትሰራ ከሆነ እግዚአብሔር እሱን ነው የሚወስደው። ጌታ ሆይ እኔ አንተ እንደምትፈልገው እየወደድኩ እንዳልሆነ አውቃለሁ። እባክህን በምህረት አግዘኝ። ራእይ 2:4 ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ትተሃል። ቤተ ክርስቲያንን እኮ ነው ያ የቀደመው ፍቅር የለም። ያ በሌሊት ጋቢ ለብሰ ቸርች የምትመጣው የለም። ያ መንፈስ ቅዱስ ሲመጣ ሴንሲቲቭ ሆነ ድሮ የምትነካው የለም። አሁን የእግዚአብሔርን ድምፅ ለመስማት ከቤት ተጎትተ ነው የምትወጣው። ምክንያት ካገኘ ሁሉ ትቀራለህ። ድሮ ግን ግንባር ላይ ሽጉጥ ቢደቀን አትቀርም። ስለ ጌታ አውርተህ አትጨርስም። ከተንበረከክ አትነሳም። አሁን ትዝ አይልህም። አግረው ቤተ ክርስቲያንን እኮ ነው የወቀሰው ጌታ። የቀደመው ፍቅርህን ትተሃል። ያ ረሃብ የለም። ንስሐ ግባ። እስቲ ቀጥል። ከእንግዲህ ወዴት እንደወደቅክ አስብ። ንስሐ ግባ። የቀደመውን ስራን አድርግ፣ አለበዚያ እመጣብሃለሁ። ንስሐ ባትገባ መቅረዝህን ከስፍራው እወስድብሃለሁ። ንስሐ የሚገባው ምንድን ነው? ወደ ቀድሞ ፍቅር በመመለስ መቅረዝ፣ ቅባት፣ አገልግሎት፣ አንተ ላይ ያለው ግሬስ ወስድብሃለሁ። ብዙ የተወሰደባቸው አሉ። የሚወደኝን አባቴ ይወደዋል። ወደ እሱ መተን ዘቤት መኖሪያ እናደርጋለን። የሚወደኝን ራሴን ገልጥለት። መገለጥ የምትፈልጉ ከሆነ ኢየሱስን መውደድ ነው። ኢየሱስን ለመውደድ እኮ ቃል ውስጥ መግባት ያደረገልህን ስታስብ፣ ነፍስህ እምቢ ስትል ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውን አትርሺ፣ ኃጢአትሽን ይቅር ይላል፣ ምኞትሽን ከበረከቱ ያጠግባል፣ ጎልማስነትሽን እንደ ንስሩ ያድሳል። ነፍሴ ሆይ ድካም ተሰምቶኛል፣ ተነሺ 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 ተነሺ፣ ያዳነሽን ጌታ ተነሺ። ባይብል ስተዲ ሲባል መጽሐፍ ቅዱስን ይዘህ ትሮጥ የነበርከው ልጅ ጌታን ያሳዘንሽ ሲመስልሽ ሌሊቱን በሙሉ ጌታን አሳዘንኩ ብለሽ ስታለቅሽ ታድሪ የነበርሽው ልጅ፣ የሆነን ሰው አሳዘንኩ ብለህ ይቅርታ እስከምትጠይቀው ድረስ ፀሐይ እንዳይገባ
ስንት ኪሎ ሜትር አቋርጠ ቤት አንኳክተ ይቅርታ ስትጠይቅ የነበረ ሰው አሁን ከሚሊዮን ሰው ጋር ተጣልተ ምንም አይመስልም። you don't care። ከባድ ንዛዜ እኮ ነው እግዚአብሔርን አለመውደድ፣ ሴንሲቲቪቲ ማጣት። ጌታ ሆይ ወደ ፍቅር መልሰን የወደዳቸውን እስከ መጨረሻ ድረስ ወደዳቸው። እኔ እግዚአብሔርን በጣም የማምነው ለምን እንደሆነ ልንገራችሁ፣ ኢየሱስን ስለገደለው ነው። እግዚአብሔር አብ ኢየሱስን ባይገለው ኖሮ ምንም የዘላለም ሕይወት ዋስትና የለንም። ስለዚህ እግዚአብሔር ዓለም ሁሉ ኃጢአት ሰራ፣ እኔ ኃጢአት አልወድም አለ፣ ኃጢአት የሰራውን እቀጣለሁ አለ። ከዛ ደግሞ እኛን ማዳን ፈለገ። ስለዚህ ኃጢአቱን ራሱ መቀበል አለበት፣ ራሱ መሞት አለበት። ስለዚህ የመጨረሻውን ጭካኔ ጨክኖ የዓለምን ሁሉ ኃጢአት ልጁ ላይ አድርገው ገደለው። ስለዚህ እግዚአብሔርን አምነዋለሁ፣ የዘላለም ሕይወቴን አምነዋለሁ። የወደዳቸውን እስከ መጨረሻ ወደዳቸው። ለዚህ ነው እግዚአብሔርን የምወደው። አይተወኝም መሃል መንገድ ላይ በሞትለት ማን ሞትልኝ አለ አይለኝም። አገልግየው ማን አገልግለኝ አለኝ አይለኝም። እዚህ ወደዋለሁ። እስቲ አገልግሎት ቀንሱ፣ በእኔ የሆነባቸው ወሬ ቀንሱ፣ ሁሉን ቀንሱና እግዚአብሔርን መውደድ ጨምሩ። ባይ ዲፎልት አገልግሎት ሲጨምር ራስን ታገኛለህ። ባይ ዲፎልት። እናቶች ለምንድን ነው ልጆቻችሁ ከራሳቸው የበለጠ ብዙ ነገር መገዙላቸው? ጌጥዬ አሁን ቡቲክ ለራስሽ ጫማ ልትገዢ ሄደሽ የልጅሽን ስታይ ወይ የኔ ይደርሳል ብለሽ ገዝተሽ አትሄጂም? በቃ ፍቅር ይባላል፣ ፍቅር ይባላል። አይገርምም? እየወደድክ ስትሄድ ከራስህ ያስበለጥክ ትሄዳለህ። እግዚአብሔርን ስትወደው ሐሳብህን ሙሉን ይቆጣጠራል። አንደኛ ቆሮንቶስ 13:12 ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ እኔ ደግሞ እንደታወቅሁ አውቃለሁ። ወንድሞች ሆይ እኛ ወንድሞችን ስለምንወድ ከእግዚአብሔር እንደተወለደን በዚህ እናውቃለን አለ ዮሐንስ። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ወዴት እንደሚሄድ አያውቅም። ጥላቻ አይኖቹን አሳውሮታል። መንፈሳዊ እውርነት ማለት በጥላቻ መኖር ነው፣ ቂም በቀል ነው፣ ክፋትን በልብ ውስጥ መጠንሰስ፣ ለሰው ጉድጓድ መቆፈር ነው። እመኑኝ፣ ለሰው ጉድጓድ ስትቆፍሩ ራሳችሁ ብቻ ናችሁ የምትገቡት። ከእግዚአብሔር ጋር ሰላም የሆነ ሰው፣ ውስጡ በሰላም የተሞላ ሰው ሲጨቃጨቅ፣ ሲሳደብ፣ ሌሎች ላይ ክፋት ሲያደርግ አታዩትም። ከራሱና ከእግዚአብሔር ጋር ሰላም የሆነ ሰው የሆነ ሚዲያ ላይ ወጥቶ ወንድሜን ካላጠፋው ብሎ ሲሳደብ ልታዩት አትችሉም። ሰላም የሌለው ሰው ነው። እኔ አሁን በጣም ከጠዋት እስከ ማታ ሰው ሲሳደቡ የሚኖሩ ሰዎችን ሳይ አዝንላቸዋለሁ። አይኖ ውስጣቸው ሰላም የለም። እስቲ ራሳችሁን ቼክ አድርጉ። በጣም ደስ ያላችሁ ቀን፣ ውስጣችሁ ሰላም ሰላም ያላችሁ ቀን፣ ጠላታችሁ ሲሰማ እኮ ስታዩት ሳመው ቀፈው ነው የሚላችሁ። በለው በለው አይልም። ሲደብር ባዶ ኪስን ስትሆን የመጨረሻ ውስጥ ሲበላሽ ነው የሚያሰኝ። ስለዚህ ልብ ላይ በጣም ከከበደ ብራዘር ከራስ ጋር አምጥልና መጀመሪያ ከራስ ጋር ታረቅ። ማይንድ ውስጥ ያለውን ጦርነት እስቲ ረገብ አድርገው፣ ከእግዚአብሔር ጋር ተስማማ። ወደፊት ምን እንደምንሆን አይታወቅም አለ ሐዋርያው ዮሐንስ። ዳሩ ግን ቢገለጥ እሱ እንዳለ እናየዋለን፣ እሱን ደግሞ እንድንመስል እናውቃለን። ጌታ ኢየሱስ ሲገለጥ እሱን ነው የምንመስለው፣ እኛን ነው የሚመስለው። ግን የሚደነቅባቸው ከባለ እምነቶች ይልቅ ባለ ፍቅሮችን ነው። በሰዎች ፊት የሚመሰክርልኝ የሰው ልጅ በመጣ ጊዜ በአባቴና በመላእክቶቹ ፊት እመሰክርለታለሁ። በክብሩ በመጣ ጊዜ ኢየሱስ ሲመጣ እግዚአብሔር አብ አባቴ ሆይ አቤት፣ መላእክቶች በሙሉ እልፍ ጊዜ እልፍ አንድ ጊዜ ስሙኝ፣ ይህን ሰው ተመልከቱት፣ ከፍ አድርጉት ወደ ላይ። ይህን ሰው እየታዩታላችሁ፣ ይገርማችኋል። በባብስ ውስጥ አይቀር፣ መንገድ ላይ አይቀር፣
በስልኩ አይቀር ሳያፍርብኝ በሰው ሁሉ ፊት ሲመሰክርልኝ የነበረ ነው። ኢየሱስ እንደዛ ነው የሚመሰክረው ለሚመሰክሩለት ሰው። በዚህ ሰው የሚያፍርብኝ ሳለኩ በአባቴና በመላእክቶቼ ፊት አፍርበታለሁ። ፊልጵስዩስ 1:21 ሁሌችን በቃላችን እንላታለን፣ ግን እውነታችንን ነው። ግን አንብቦት ሞትም ጥቅም ነው። ለካ እግዚአብሔርን በመውደድ ውስጥ ባለ ፓሽን፣ ስሜት፣ ኃይል ውስጥ ነው ብዙ ሚስጥር ያለው፣ ትንቢት ያለው፣ ቅባት ያለው፣ ክብር ያለው እግዚአብሔርን በመውደድ ውስጥ ነው። አይቀርም። እግዚአብሔርን እየወደድክ ስትሄድ የእግዚአብሔር መላእክት ራሱ በአንተ ዙሪያ ነው የሚሰፍሩት። ስትወደው ትፈራዋለህ። እግዚአብሔር እኮ እኛ እንፈራው ማድረግ ከፈለገ በጣም ቀላል ነው። በቃ መብረቅ ቡው እያደረገ መሬት እያንቀጠቀጠ፣ አሁን መሬት መንሸራተት እኮ በዛ በዚህ ሲበዛ ጸሎት አበዛ ነው እኮ እኛ የመሬት መንቀጥቀጥ ጊዜ በአውሮፕላን ስትሄዱ ብታዩ አንድ ነገረኛ ሰው የለም አውሮፕላን ውስጥ። አንድ እኮ ነው የምነግራችሁ፣ አንድ የሚለፈልፍ የሚሳደብ እኔ በህይወቴ አውሮፕላን ውስጥ አይቻልም። ቁጭ በል፣ ተነስ፣ ቀበቷችሁን አድርጉ፣ 43,000 ጫማ ነው ላይ። እግዚአብሔር ሆይ በሰላም ብቻ ድረሰኝ እያለ ያለ ሰው ስለሆነ ምንም ነገር የለም። ከፈለገ እግዚአብሔር እንደሱ እንድንፈራው ማድረግ ይፈልጋል። እንደሱ አይደለም የሚፈልገው እግዚአብሔር። ወደዋለሁ እግዚአብሔር፣ ላሳዝነው አልፈልግም። ሂዝ ማይ ጋድ፣ ሂዝ ማይ ፋዘር፣ ሂዝ ማይ ፕሮቫይደር ስንል ነው እግዚአብሔር የሚፈልገው። ትልቅ ቅባት ትፈልጋላችሁ፣ ትልቅ ክብር ትፈልጋላችሁ፣ ትልቅ ነገር እዚህ ምድር ላይ አኮምፕሊሽ አድርጋችሁ ማለፍ ትፈልጋላችሁ፣ እግዚአብሔርን ውደዱት። ሌላ ሁሉ የእሱ አሳይመንት ነው የሚሆን። በር መክፈት፣ በፋይናንስ መባረክ፣ በምን መባረክ፣ ያኛውን ይሄን ማድረግ፣ ይሄን ላንተ ይሄንን ማድረግ ያንተ አሳይመንት አይሆንም፣ የእግዚአብሔር ነው የሚሆን። የእግዚአብሔር መንግስት የሚሰራው በፍቅር ነው። እግዚአብሔርን ስትወድ እግዚአብሔርን ማገልገል ከእድሎች ሁሉ የሚበልጥ እድል እንደሆነ ይገባል። እግዚአብሔርን ስትወድ ለእግዚአብሔር መንግስት ነፍስህን ለመስጠት የመጨረሻ ቀላል ይሆንልሃል። እግዚአብሔርን ካልወደድክ ግን ሁሉ ነገር ዳገትና ስራ ይሆንብሃል። እምነት አይደለም ከሁሉ የሚበልጠው፣ ፍቅር ነው ከሁሉ የሚበልጠው። እስቲ ተውት ለእግዚአብሔር የምታደርጉትንና መውደድ ጀምር እስቲ። በቃ ስለሱ ትዘምራለህ፣ ስለሱ ታወራለህ፣ ስለሱ ሲወራ ቀድመህ ትናገራለህ። ስራ ቦታ ስትሄድ ምሳ ሰዓትን በጾም ታሳልፋለህ። ሌላ ነገር ከሚያወሩ ይልቅ የሚጸልዩና ቃሉን ከሚያነቡ ሰዎች ጋር ጊዜ ታመጣለህ። አንተ የገባህበት ትምህርት ቤትና መስሪያ ቤት ጴንጤዎች ተበታትነው ካሉ ተሰበስባለህ። ፌሎሺፕ እንጀምር ትላለህ። ወሬዎችን በጠቅላላ ገልብጠ ወደ ኢየሱስ ታመጣለህ። አንተ ሰዎችን ዶሚኔት ታደርጋለህ። በሄድክበት ሁሉ መጣ ደግሞ ጴንጤው ትባላለህ። መታወቂያ ያስታውቃል። ካልሆነስ 10 ዓመት አንድ መስሪያ ቤት ውስጥ ሆነ ቸርች ስትገናኝ ነው ወይ በጌታ ነው ሃሌሉያ። የምን ሃሌሉያ ነው? አንተ 10 ዓመት ሙሉ ማንነትን ደብቀ ተቀምጠ ኢየሱስ የሆነ ሰው እንደዛ አይደለም። ዛሬ አንድ ነገር ልጸልይ ለኔና ለአንድ ሰው። ጌታ ሆይ ፍቅርህን በመንፈስ ቅዱስ በልባችን አፍስስልን። የክፋት መሳሪያ ከመሆን አድነን። ታውቃላችሁ በፍቅር ያልሆነ ነገር ሁሉ ኃጢአት ነው ይላል መጽሐፍ ቅዱስ። ሁሉ ነገር በፍቅር ያላረከው ነገር ሁሉ ኃጢአት። ትንቢት ነው የምትፈልጉት? ቅባት ነው የምትፈልጉት? አገልግሎት ነው የምትፈልጉት? ሁሉ ነገር ከፍቅር አይበልጥም።